ቀደም ብዬ ሰርቼ በነበረ ቪዲዮ ላይ የተሰጠ ኮሜንት ነው። ጌታ ልብስ አያይም፣ ልባችሁን እንጂ ልብሳችሁን አትቅደዱ የሚለው ከዚህ ኮንቴክስት ጋር አብሮ የሚሄድ ጉዳይ አይደለም። ይሄ ብቻ አይደለም። ባለዚህ ኮሜንት በተጨማሪ ምንድን ያለው በጌታ አምነን ከዳንን በኋላ አይደለም ባለባበስ ምክንያት ኃጢአት እንኳን ብንሰራ እንኮነንም የሚል ይሄን የመሰለ አንድ ጥያቄ ልጠይቃችሁ እስቲ። ፓርላማ ውስጥ ያሉ ሰዎች በቲሸርትና በቁምጣ መሄድ ይችላሉ? ትምህርት ቤት ድሬስ ኮድ አለ። መስተንግዶ ድሬስ ኮድ አለ። አንድ ፓይለት መልበስ ያለበት የልብስ ድሬስ ኮድ አለ። ሰርግ ቦታ ላይ ሊለበሱ የሚገባቸው ድሬስ ኮዶች አሉ። ሁሉም ቦታዎች ያለባበስ ስርዓት ካላቸው ትልቁ እግዚአብሔር ደግሞ በፍጹም ከነዚህ ሁሉ በፍጹም በተለየ ጥንቃቄ ነው መልበስ ያለብን ባይነኝ ነኝ። እስቲ በዛ አጋጣሚ ፋይል ሳገላብጥ ያገኘሁት ነውና ይሄ ምን እንደሚባል እስቲ ኮሜንት ላይ ጻፉልኝ። ከዚህ ካነሳሁት ሐሳብ ጋር የሚገናኝም ስለሆነ የምታውቁ ደግሞ ዘርዘር አድርጋችሁ ኮሜንት ላይ ጻፉልንና እንማማርበት። ተባረኩ።